ስለዚህ ባካችሁ ዩቲዩበሮች የዚህ ሀገር ዩቲዩበሮችም ብዙ ዩቲዩበሮች አላችሁ ቪዲዮን ከደረሳችሁ ባካችሁ ሁላችሁም ሼር አድርጉልኝ ወይ ከዚህ ሀገር እናስወጣታለን ወይ ደግሞ በቃ ድራሿን እናጠፋታለን እባካችሁ ሁላችሁም ደግሞ እርግጠኛ ነኝ ሩታን የምትወዱ ሰዎች ደግሞ በጣም ብዙ አላችሁ ሩታን የምትወዱ ሰዎች እባካችሁ ያለችበትን ቦታ የምታውቁ ነገር ከሆነ ንገሩ እባካችሁ ሁላችሁም ይሄንን ቪዲዮ ሼር እና ሰብስክራይብ ያደርጋችሁ እኔን አበረታቱኝ ፊት ለፊቴ ካገኘኋት ድራሿን ማጠፋት ሰላም የኛ የሁላችን ፋሚሊዎች እንዴት ናችሁ እኔ ደህና ነኝ በያላችሁበት ለሁላችሁም ሰላማችሁ ይብዛልኝ ቤተሰብ ያው እንደምታውቁት ትላንትና ተመትቻለሁኝ አልተጎዳውም ችግር የለም ያው እንደዛ እንደሚሆንብኝ መጀመሪያ ማቅ ነበር ምክንያቱም አንድ ጊዜ ያው ከናንተ በላይ በገንዘብም ሆነ በሌላ ነገር አቅም ያለው ሰው እንደዛ ነገር ያደርግባቸዋል እኔ ሙሉ ለሙሉ ያመንኩት ሄርሜላ ልካው ነው ወይ ደግሞ በቃ የሷ የቅርብ ሰው ልኮት ነው ብዬ ነው ማስበው በምንም ምክንያት አድናቂዋ ወይ ደግሞ በሆነ ነገር በስልክ ብቻ የሚያቃሰው እኔ ጋር መጥቶ ሊመታኝ አይችልም እና ቤተሰብ በብዙ ነገር ብቻ አላ ብዙ ሐሳቦች እየመጡብኝ ነው እንዴት እንደዛ ሊያረግ ቻለ ምክንያቱም እንዴት እኔ ሊመርጠኝ ቻለ ብዙ ሰዎች እኮ ስለ አብርሃምና ስለ ሩታ የሚያስቡ ሰዎች አሉ ነገር ግን እነዛ ሰዎች ያው ብቻ ችግር የለውም አልፈዋለሁ እኔ ደግሞ ማውራቴን አላቆምም አሁንም ቢሆን እነግራችኋለሁ ማውራቴን አላቆምም እንደምታውቁት ከዚህ በፊት አብርሃም ያረጋው ሰዓት ትክክል አይደለም ብያችሁ ነበር አዎ እውነት ነው ትክክል አይደለም አሁንም ቢሆን ትክክል አይደለም አብርሃም የሚሰራው ነገር እያያችሁ ነው ሄርሜላን እንዴት እንደሚንከባከባት የሆነን ሰው እሷን ለመጉዳት የሚፈልግ ሰው ካለ አብርሃም ነው የሚቆጣቸው እንደዛን ሰዎች ማለት ነው እና ይሄን ሰዓት የ500 ሺህ ብር ሰዓት የ500 ሺህ ብር ሰዓት ማለት ለሱ መስጠት እንደ ጓደኝነት ነው ብላ የሰጠችው ማለት አይቻልም እና ያንን ሰዓት ግዴታ አብርሃም ማውለቅ ስላለበት ያወልቋል እኔ አልቻልኩኝም ያንን ሰዓት ለማውጣት ማለት ነው ምክንያቱም እንደዚህ ሄዳችሁ ያንን ሰዓት ባጠገቡ ካወጣችሁ ሌላ ነገር ነው የሚከተላችሁ ማለት ነው እና አብርሃም በጣም እየተንሰፈሰፈላት ነው እሷን እንዳትጎዳ ሌላ ሰው እንዳይነካት በጣም ማለት እሱም እኮ ተይዞ እንደሆነ እኛ እናቃለን ፈልጎ አይደለም እንደዚህ የሚያደርገው ሁሉም ሰው ያውቃል ይሄን ደግሞ ሄርሜላ አሁንም ያለችው ስሩ ላይ ነች እኔ በዚህ በቅርቡ የተለቀቀ ቪዲዮ አይቻለሁኝ ምክንያቱም እኔ እሷን በፊት ለፊቴ ላገኛት አልቻልኩኝ ማንም ሰው ሊያገኛት አልቻለም በርግጥ ያብርሽ ከአብርሃም በጣም የቀረቡ ሰዎች እሷን ሊያገኙ ይችላሉ እና ያንን ሰዓት ግዴታ ማውለቅ አለባችሁ እና አቤል እና እዩ ያንን ሰዓት ማውጣት አለባችሁ በቃ በተኛበትም ቢሆን ያንን ሰዓት አውጥታችሁ ሽንት ቤት ከተቱት ምንድነው ቆይ እናንተ የምትሰሩት ሌላ ነገር እስኪፈጠር ነው እንዴ ሩታዮ ከቤት ተባረረች ቆይ ምንድነው የምትጠብቁት እናንተ የምር የሚያስጠላ ነገር እኮ ነው የምትሰሩት ይዛችሁ በጣም የሚከብድ ነገር ነው ይሄ ልጅ ቆይ እናንተ ይሄ ልጅ ከተወለደ በኋላ ጓደኞቹን ምን ብሎ ሊጠራ ነው አረ በጣም የሚደብር ስራ ነው እየሰራችሁ ያላችሁት ሁላችሁ ማለት ነው እኔ አሁንም ቢሆን እነግራችኋለሁ እውነቱን ማውጣቴ መቼም አላቆምም ትላንትና አንድ ሰው መጣ ነገ ደግሞ 1000 ሰው ሆኖ መምጣት ይችላል እኔም መጣላት ወይ ደግሞ መደባደብ አቅቶኝ አይደለም መጣላት እኮ በጣም ትንሹና የወረደ ነገር ነው ሰው እኮ ለመደባደብ ሲል ችግር የለውም መደባደብ በጣም በቃ አላ የወረደ ነገር ነው የምንለው ነገር ነው ስለዚህ እኔ መደባደብ ወይ ደግሞ ሰው አጥቼ አይደለም እኔም እኮ ከጀርባዬ ብዙ ሰዎች አሉ እኔም እኮ ጓደኞች አሉ እሷም እኮ 1000 10 20 30 ሰብስባ ብታመጣ እኔም ያን ያህል ሰው አለኝ ስለዚህ ይሄንን ነገር ይደጋገም ችግር የለውም እና በቀጣዩ ከመጣ እኔ ማልምረውም እንደማልምረው ደግሞ ለራሴ እኔም ራሴ አውቃለሁ ትላንትና ዝም ያልኳችሁ ያው በእናንተ ፊት ስለነበር ነው ያ አጋጣሚ አሁንም መንገድ ላይ ሊመጣብኝ ስለሚችል እኔም ዝም አልለውም እና ቤተሰብ ትላንትና አልተጎዳውኝም ምንም አልሆንኩኝም የመጀመሪያው ይመስለኛል እና በቀጣዩ ደግሞ ችግር የለውም ያው በቪዲዮም ላልመጣ ስለምችል ይሄንን አጋጣሚ ስለማላገኘው ቪዲዮን ይዤ መምጣት ስለማልችል በአካልም ሆነ ልንገናኝ እንችላለን ከልጁ ጋር ሊመጡብኝም ይችላሉ አሁን ይሄን ቪዲዮ እንዳዩት ማለት ነው ግልጹ ነው ስነግራችሁ ሊመጡ ይችላሉ ምክንያቱም እንደሚመለስ ነግሮኛል ይምጣ እሱ 10 ይዞ ከመጣ እኔ 100 ይዤ እንደማመጣ እነግራለሁ ያው ይሄን ቪዲዮ ያያየው ማለት ነው ማንም ይላክ ሄርሜላም ትሁን የላከች ማንም ይላክ
አንተ የፈለከውን ሰው አምጣ፣ እኔ ደግሞ ያንተ እጥፍ ይዤ እመጣለሁ። እና ስለዚህ ወደ ዋናው ነገር ስመጣላችሁ ያንን ሰዓት ግዴታ ማውጣት አለባችሁ። በቃ እናንተ ምንድነው ቆይ በተኛበት አውጥቶ ካጠገቡ ያላችሁ ሰዎች በተኛበት አውጥቶ መጣል ነው እንዲያቃታችሁ? በአካል ግልጽ ነው እንደሚከለክላችሁ አውቃለሁኝ እኔ ራሴ። ያንን ሰዓት በእጁ እንድታወጡ አይፈልግም። ምክንያቱም እሱ ራሱ የማይፈልገው ያንን ሰዓት ስለተያዘብን ነው። የ500 ሺህ ብር ሰዓት መወርወር አለበት። ብር እኮ ምንም ማድረግ አይችልም። እና ያንን ሰዓት እባካችሁ ዛሬውኑ ሳታድሩ በቃ ያንን ሰዓት አውጡና ወደ ሽንት ቤት ክተቱት። ማያይበት ቦታ አስቀንዱት። እሷንም ከቤት አስወጧት። እስኪ በእናታችሁ ካጠገቡ ያላችሁ ሰዎች ኧረ በኢየሱስ ምንድነው ቆይ እናንተ የምትሰሩት? ጓደኛችሁ ቆይ እስኪ ሞት ነው የምትጠብቁት ወይስ ግዴታ አብርሽና ሩታ ተለያይተው ወደ ፍርድ ቤት ሄደው ፍቺውን እስከሚያቀርቡ ድረስ ነው የምትጠብቁት? ሩታ እኮ አሁን የመጨረሻ ሰዓት ላይ ነው የደረሰችው። በጣም እየቀረበች እኮ ነው ለመውለድ። እናንተ ቀላል ነገር እኮ አድርጋችሁ ነው እያሰባችሁት ያላችሁ። ልጅ እኮ ማለት በጣም ትልቅ ነገር ነው። ምን ማለት ነው? ቆይ ብቻ እባካችሁ ሁላችሁም የተቻላችሁን አድርጉ። እኔ ሄርሜላ ባለችበት ብታጠፏት ደስ ይለኛል። ወይ ደግሞ በቃ የኛ አሳዩን፣ እኛ ለምንፈልገው ሰዎች አሳዩን፣ እናጥፋት። ያለችበትን ቦታ ንገሩን። ስንት የፈለግናት እኛ አጣንም። ምክንያቱም መረጃ የሚነግራት ሰው አለ። ልክ እንደ ትላንትናው ልጅ ማለት ነው። የቅርብ ሰው መረጃ የሚነግራት ልጅ አለ። ያው ልክ እንደዚህ አንድ አዲስ ነገሮች የሆነ የምንደርስበት ነገር ስናገኝ ሄደው ይነግሯታል። ካለችበት ቦታ ትጠፋለች ማለት ነው። አሁን ደግሞ ይባስ ብላ አብርሽ ስትገባች ማለት ነው። እና ስለዚህ እባካችሁ የምታውቁ ሰዎች ይሄንን የምታውቁ ሰዎች ያለችበት የምታውቁ ሰዎች ለኛ ጠቁሙን፣ ንገሩን። በጣም እንፈልጋለን። በቃ እኛ እሷን ማግኘት በጣም እንፈልጋለን። ወይ ከዚህ ሀገር እናስወጣታለን ወይ ደግሞ በቃ ድራሿን እናጠፋታለን። እባካችሁ ሁላችሁም ደግሞ እርግጠኛ ነኝ ሩታን የምትወዱ ሰዎች ደግሞ በጣም ብዙ አላችሁ። ሩታን የምትወዷት ሰዎች እባካችሁ ያለችበትን ቦታ የምታውቁ ነገር ከሆነ ንገሩ። ሩታ አሁን ላይ በጣም መጥፎ ስሜት ላይ ነው ያለችው ማለት ነው። በጣም የሚያሳዝን ሁኔታ ላይ ነው ያለችው። አንደኛ ከቤተሰብ ተጣልታ፣ ሁለተኛ ሄርሜላ አብርሃም ስር በምትልበት ሁኔታ ይሄን ነገር ሲደጋገምባት እሷ ሌላ ውስጥ ነው የምትገባው። ስለዚህ እባካችሁ ሩታን እንድትከፋ ወይ ደግሞ ሌላ ውስጥ እንዳትገባ ከፈለጋችሁ ይሄንን ነገር ሁላችሁም አድርጉት እና ካጠገቡ ያላችሁ ሰዎች እነ አቤል ነግሬያችኋለሁ፣ እነ እዩ ይሄንን ሰዓት በየትኛውም አጋጣሚ በተኛበትም ቢሆን ችግር የለውም እኮ የእንቅልፍ ኪኒኒ ራሱ ሰጣችሁት እኮ ማስተኛት ትችላላችሁ። እና ስለዚህ በዚህ አጋጣሚ አድርጋችሁ ይሄንን ሰዓት አስወጡለት እባካችሁ። ከዛም በኋላ ሽንት ቤት መክተት አለባችሁ። በቃ የት ማያገኘው ቦታ ጥላችሁ መክተት አለባችሁ። ስለዚህ እኔ ይሄንን ነው የምላችሁ። እና በተረፈ ደግሞ የኔን አካውንት እየወጣልኝ አይደለም። ምክንያቱም እውነቱን እኔ እናንተን ማውጣው ሌላ ውስጥ ችግር ውስጥ እየገባሁኝ ነው። ስለዚህ እባካችሁ ዩቲዩበሮች፣ የዚህ ሀገር ዩቲዩበሮችም ብዙ ዩቲዩበሮች አላችሁ። ቪዲዮን ከደረሳችሁ እባካችሁ ሁላችሁም ሼር አድርጉልኝ እና ሌሎች ደግሞ ቤተሰብ ያልሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ አድርጉኝ። ሁሌም ለእናንተ ማመጣላችሁ ነገር እውነቱን እንዳመጣላችሁ ግዴታ እናንተ እኔን ደግሞ ማበረታታት አለባችሁ። ተስፋ እንዳልቆርጥ እናንተ ከጎኔ መሆን ስላለባችሁ እባካችሁ ሁላችሁም ይሄንን ቪዲዮ ሼር እና ሰብስክራይብ እያደረጋችሁ እኔን አበረታቱኝ። ከዛም በኋላ እኔ ለእናንተ እውነቱን ይዤላችሁ እመጣለሁ እና በትላንትናው በተፈጠረው ነገር እኔ ብዙም አልከፋኝም። ደስም ሊላችሁ ይችላል። ያው ይሄንን ድርጊት ያደርጋችሁ ሰዎች እኔ ምንም አልተሰማኝም። ግልጹን ስነግራችሁ ምንም አልተሰማኝም። ምንም ፈራው ነገር አይኖርም። ቀጣይም መምጣት ትችላላችሁ። ይሄን ቪዲዮ ቀጥታ ወደ እናንተ እንዲደርስ ነው ይሄን ቪዲዮ የሰራሁት ማለት ነው። ምክንያቱም ትላንትና በተደረገው ነገር ፈርቶ ቁጭ ይላል ምናምን የምትሉት ነገር ሊኖር ስለሚችል እና ምንም የፈራሁት ነገር ስለሌለ ማንኛውም ነገር ማድረግ ትችላላችሁ። እኔም ማውራቴን መቼም አላቆምም። ሄርሜላ ያደረገችውን ድርጊቷን ሳላጋልጥ የሆነ እውነቱን ሳላወጣ መቼም አላቆምም። እውነቱን ስነግራችሁ ማለት ነው። ስለዚህ ነገም ዛሬም በፈለጋችሁ ታይም እኔ ጋር መምጣት ትችላላችሁ እና እኔ አላቆምም ማውራቴን አላቆምም። እና ስለዚህ ዛሬ በጣም ያው ስሜታዊ ሆኜ ነው የመጣሁት። ትናንትና እንደዚህ እኔ አልጠበቅኩኝም ነበር። እንደዚህ ያደርጋል ሲደውል ምናምን እንደዚህ ያደርጋል ምናምን ብዬ እኔ አልጠበቅኩኝም ነበር።
ያው እንደ ጀስት በቃ የሆነ አላ ኖርማል ነገር የሚያወራኝ ነገር ነበር መሰለኝ። እና ሲሄድ ያው የተፈጠረውን አይታችኋል፣ ምንም ማለት አይደለም። እና ስለዚህ ችግር የለውም። ነገ 10ም 20ም 30ም ሆነ መምጣት ትችላለህ ብያለሁኝ። እና የላከ ይሄ ደግሞ እንደ በግ የምትታዘዘው ነገር አቁመ በራሱ ውሳኔን ብትወስን፣ ይሄ ዝም ብሎ እንደ በግ ማሽቃበጥ፣ ካንተ የበለጠ የሚያሽቃበጥ ሰው እንደሌለ ግልጹን እውነቱን እነግርሃለሁ ማለት ነው። የኔ እዚህ ጋር ቆሜ ማወራውን ነገር እውነት ነው። አንተ ግን እዛ ጋር እንደ በግ እንደ ምን ልበል በቃ እንደዛ እየታዘዝክ በገንዘብ የምትገዛ ሰው ነው። እሺ ገንዘብ የትም ሊያደርስ ይችላል። የሆነ ቦታ የሆነ አላ አቅም ስለኖራችሁ ብቻ የሆነን ሰው በራሳችሁ ስር ማድረግ የምትችሉ ይመስላችኋል። ነገር ግን መቼም አትችሉም። እሺ እኔን መቼም ልታስቆሙኝ አትችሉም። እውነቱን ማውራቴ ደግሞ እቀጥልበታለሁ። ስለዚህ አሁንም ቢሆን ሄርሜላን ካገኘዋት ድራሿን ነው ማጠፋት። ድራሿን አጠፋታለሁ፣ ግልጹን ስነግራችሁ ማለት ነው። ሄርሜላን ድራሿን አጠፋታለሁ። ትላንትና ነግሬያችኋለሁ። ሴት ልጅ እንደዚህ አያደርግም። አንተ እህት የለህም እናት የለህም የምትሉኝ ሰዎች፣ እኔ እናትም እህትም አለኝ። ሴት ልጅ በጣም አድርጌ ያከብራለሁኝ፣ በጣም አድርጌ እወዳለሁኝ። ምክንያቱም ሴት ልጅ ማለት ለእኔ እናቴ ነች። እናቴ ደግሞ ለእኔ ምን እንደሆነች እኔ ራሴ ያውቃለሁኝ። ግን ሴት ልጅ የትኛውም ትዳር ላይ ገብቶ የሚበጠብጥ ሰው አይደለም። ስለዚህ እኔ እሷ ሴት ነች ብዬ ስለማላምን ባገኛት ፊት ለፊቴ ካገኘኋት ድራሿን ነው ማጠፋት። እናንተ ልጅ በሚመጣበት ሰዓት መሀል ላይ የባለ ትዳር መሀል ላይ ገብቶ መበጥበጥ፣ አብርሃም እኮ እንዲዘናጋ ነው እያደረገችው ያለችው። ልጁ ላይ እኮ ትኩረት እንዳያደርግ ነው እያደረገችው ያለችው። እና ስለዚህ ይሄን ሰዓት ሁላችሁም ማውጣት አለባችሁ። ዩቲዩበሮች ማለት ዩቲዩበሮች ስላችሁ ከሱ ጋር ጓደኞች የሆናችሁ የሱ ቅርበት ያላችሁ ሰዎች እንዳለ በቃ የሆነ የሚፈጠረውን ነገር የሚደረገውን ነገር የፈለገ ይጥላችሁ፣ ሲፈልግ አብርሃም ማለት ነው ይጥላችሁ፣ እንደፈለገ ያርጋችሁ። ከዛም በኋላ ያው ሰዓቱን አውጥታችሁ ከትንሽ ጊዜ በኋላ ነገራቶችን ሲረዳ እናንተን ያንን ነገር ለእናንተም ያደርጋችሁት ነገር ሊረዳችሁ ስለሚችል በቃ ምንም ነገር ቢሆን አድርጋችሁ ያንን ሰዓት ማውጣት አለባችሁ። ስለዚህ ሁላችሁም ቢሆን ካጠገቡ ያላችሁ ሰዎች ያንን ሰዓት በተኛበት አውጡት። በቃ እንደምንም ብላችሁ አውጡት። ይኸውላችሁ ልጁ ከመጣ በኋላ ሌላ ነገር መፈጠር ስለሌለበት ይሄንን ሰዓት ልጁ ከመምጣቱ በፊት አውጡት። በቃ የልጁ መምጫ ሰዓት በጣም እየቀረበ ነው። ስለዚህ እባካችሁ ሁላችሁም ይሄንን ነገር ለመፍታት ሞክሩ። ሄርሜላ እኔ ብቻ በቃ ተውት። ስለዚህ ነገር ብዙም ማውራት አልፈልግም። ብቻ እኔ ካገኘኋትኝ እውነቱን ነው ነግራችሁ፣ አሁንም ቢሆን ድራሿን አጠፋታለሁ። ስለዚህ ቤተሰብ የነገርኳችሁን ነገር እንዳትረሱ። ሁላችሁም ቤተሰብ ያሉናችሁ ሰብስክራይብ አድርጉ እና ደግሞ ይሄንን ቪዲዮ የምታዩ ዩቲዩበሮች ሼር አድርጉት ወደ እናንተ እና ሌላ ነገር ምላችሁ ነገር የለም። በቀጣዩ እስከምንገናኝ ድረስ ደህና ሁኑ።